ይህ የገዮን አካዳሚ ዩቲዩብ ቻናል ነው። የተለያዩ ትምህርታዊ ቪዲዮዎች ስለሚለቀቁበት ላይክ እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በኦንላይን መማር የምትፈልጉ ደግሞ ከላይ ባስቀመጥኩት ስልክ ቁጥር በተለያየ መልኩ በቴሌግራም፣ በዋትስአፕ እና በኢሞ ታገኙኛላችሁ። መልካም ቆይታ። የመጀመሪያዋን መነሻ በማድረግ ለ ሁለቴ ለእንትን ደግሜ ከለለ ከማል ከለሰ ከለከለ ከርታታ ታን ሁለቴ ተጠቅሜ ያለው ከርታታ ከበሮ የረቤተሰብ ሰባተኛ መጨረሻዋ ኢን የምትመስለው ማለት ነው። እንግሊዘኛዋ የጸ ቤተሰብ ስድስተኛ ከመቀጽበት የሆነ ድንገት እንደማለት ነው። በኩ ኩላሊት ኩንታል ኩባያ የቤተሰብ አራተኛ ያ ኩባያ ከለከለ ከማል ከለሰ ከለለ ይቅርታ ከለለ ከማል ከለሰ ከለከለ ከርታታ ከበሮ ከመቀጽበት ኩላሊት ኩንታል ኩባያ ኩራት የረቤተሰብ አራተኛ ከቤተሰብ ስድስተኛ ኩራት ኩራዝ ኩራዝ ኩሬ የረቤተሰብ አምስተኛ ኩሊ በተለምዶ ነው። ኩሊ ወዛደር ወይ ደግሞ ይሄን ዕቃ የሚያጓጉዙ ለማለት ነው። ኩሊ ትርጉሙ ብዙ ጊዜ ያው በትርጉም ማጥናት የተሻለ ነው ቃላቶችን ለመያዝ። ዝም ብሎ አሁን ዘፈቀዳዊ የሆነ ቃል ብንጽፍ ትርጉም ላይ ሰጥልን ይችላል ማለት ሲጀምርም ቃል አይሆንም። ለምሳሌ እኔ አሁን አለሰደ አሁን ያያችሁ አለሰደ ይላል ምን ማለት ነው? ትርጉም አይሰጥም። ዝም ብሎ የሆሄያት ወይም የፊደላት ስብስብ ነው እንጂ ትርጉም አይሰጥም። ትርጉም ካልሰጠ ደግሞ ቃል አይባልም። እናም እንደዚህ አማርኛ ፊደላቶችን በደንብ ለመረዳት ከትርጉማቸው ጋር ማለት ትርጉም የሚሰጡ ቃላት ቢሆኑ ጥሩ ነው፣ በስርዓት የተሰባሰቡ። ኩሊ ወደ ሶስተኛዋ እንምጣ። ኪሎ ኪሎ ሜትር ማለት እንችላለን። ኪሎ ሜትር ኪሩቤል ኪሳራ ኪንታሮት ወደ ካን ሂድ የግራ እግሯ የሚያጥረው ካውያ ካቦ
የሆነ አለቃ እንደማለት ነው አለ አይደል? መሪ የሆነ የዱርዬዎች መሪ ካቦ በሚል ይጠራል። ወይ ደግሞ ዋና እንደማለት ነው። አሁንም ካ ም ፕ ካምፕ። እቺ የፐቤት ስንተኛ ናት? ስድስተኛዋ። ኛ አይደለችም። እሺ አሁን ሊመሳሰሉ ይችላሉ ኘና ፕ፣ ግን አሁን ኘ ብላችሁ ታነቡት ካምኜ ትርጉም የለውም። ሶ ቃላት ደግሞ ትርጉም መስጠት አለባቸው። ስለዚህ ትርጉም እንዲሰጥ የተሻለ የሚሆነው በምን ብናነበው ነው? ፕ ብለን ካምፕ ካምፕ። ካ ህ ን ካህን። ካ ር ታ ካርታ። ካ ር ሲ ካልሲ ካልሲ። ኦኬ ወደ ኬ እንሂድ። ኬ ላ ኬላ። ኬ ሻ ኬሻ። ኬ ክ የከቤተሰብ ስድስተኛ ኬክ። ኬ ን ያ ኬንያ። ኬ ክ ሮ ስ ኬክሮስ። ኬን ት ሮ ስ እነዚህ የመስመር አይነቶች ናቸው። ኬክሮስ፣ ኬንትሮስ ሁለቱ። ስለዚህ ካምፕ፣ ካህን፣ ካርታ፣ ካልሲ፣ ኬላ፣ ኬሻ፣ ኬክ፣ ኬንያ፣ ኬክሮስ፣ ኬንትሮስ። አምስተኞቹ ጋር ደርሰናል ማለት ነው። ወደ ስድስተኛ ስንሄድ ክ ስድስተኛዋ ይቺ ክ ል ስ ክልስ። ክ ላ ሺ ክላሽ። ክ ፍ ል ክፍል። ቺ የፈ ቤተሰብ ስድስተኛ ክፍል። ክ ር ክ ር ክርክር። ክው ኡ ር ኖ ቶ ክቡርነቶ። ክቡርነቶ አይ ኖ ሳይሆን ክቡርነቶ ይባላል። የሆነ አክብሮትን በደንብ ለመግለጽ ክቡርነቱ። ወደ ኮ ስንሄድ ኮ ሚ ቴ ኮሚቴ። ኮ ሌ ታ ኮሌታ። ኮ ሌ ጂ ኮሌጅ። ኮ ም ጣ ጤ ኮምጣጤ። ኮ ረ ን ቲ ኮረንቲ ኤሌክትሪክ ያው ማለት ነው። ኮሬንቲ ኮረንቲ። ኮ ካ
ሰባተኛው እና አራተኛ ፊደል አንድ ላይ መጡ። አጋጣሚ ያው የሰባተኛው የቀኝ እግሩ ያጥራል፣ የአራተኛው ደግሞ የግራ እግሩ ማለት ነው። ይህ ነገር ብዙዎች ላይ ይደጋገማል። የአራተኛ የግራ ያጥራል፣ የሰባተኛ ቤተሰብ ደግሞ የቀኝ እግር ያጥራል። ብዙ ፊደላቶች ላይ ይጸዋል ያለ። ስለዚህ የከ ቤተሰቦችን እንደ መነሻ በመጠቀም ደግሞ እነዚህ ቃላት መስርተናል። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። የመጀመሪያውን በመጠቀም ከለለ ለለ ሁለቴ ተጠቅሜ ያለው ከለለ ከማል ይቺ የመቤተሰብ አራተኛ ማ የለቤተሰብ ስድስተኛ ለ ከማል ከለሰ ሶስቱም ከለሰ የመጀመሪያ ቤተሰብ ናቸው። ከለከለ ከና ለም ብቻ ነው የጠቀምኩት። በነገራችን ላይ ፊደላቶችን በመደጋገም ትርጉም ያለው ቃል መስራት ይችላል። እዚህ ጋር እንደምታዩት ከና ለም ብቻ ነው የጠቀምኩት፣ ግን ሁለቴ ደግሜያቸዋለሁ። ከን ሁለቴ ለን ሁለቴ ከለከለ። እንዲህ ለሰለሰ፣ በሰበሰ፣ መረመረ፣ ጠረጠረ ሁለቴ እየተደጋገሙ ሁለት ፊደላትን ብቻ በመደጋገም እንደዚህ አይነት ቃሎችን መስራት ይቻላል። ከርታታ ታን ሁለቴ ተጠቅሜያለሁ። ከርታታ ከበሮ ይቺ የረቤተሰብ ሰባተኛ። ከመቀጽበት ከመቀጽበት መ ቀ እነዚህ የመጀመሪያ ናቸው። ይቺ የጸ ቤተሰብ ስድስተኛ። ይቺ በ የተቤተሰብ ስድስተኛ። ከመቀጽበት ኩላሊት የለቤተሰብ አራተኛ የለቤተሰብ ሶስተኛ ሊ ኩላሊት። ኩንንታል የከቤተሰብ ሁለተኛውን ን ታል የተቤተሰብ አራተኛ ል ኩንታል። ኩባያ የበቤተሰብ አራተኛ የቤተሰብ አራተኛ ያ ኩባያ። ኩራት ኩራስ እዚህ ጋር የዘቤተሰብ አዲስ ዝ ስድስተኛ አለች ኩራስ። ዝም ብዬ የማልፈው መድገም እንዳይሆን ነው፣ በሌላ ቃል ውስጥ ያሉትን ስላልናቸው ማለት ነው። ኩሬ የረቤተሰብ አምስተኛ ኩሬ። እቺ ሬ የምትባለው የረቤተሰብ አምስተኛ ናት። ኩሊ ኪሎ የለቤተሰብ መጨረሻው ሰባተኛ ኪሎ። ኪሎ ሜትር የመቤተሰብ አምስተኛ ቀለበት እግራቸው ላይ ያላቸው አምስተኛ ናቸው። ትር ኪሎ ሜትር። ኪሩቤል የረቤተሰብ ሁለተኛ ቅጥያ ያለው ሁለተኛ ነው። ኪሩ የበቤተሰብ አምስተኛ የለቤተሰብ ስድስተኛ ል ኪሩቤል። ኪሳራ የረቤተሰብ አራተኛ የሰቤተሰብ አራተኛ ላይ ኪሳራ። ኪንንታሮት የነቤተሰብ ስድስተኛ የተቤተሰብ አራተኛ የረቤተሰብ ሰባተኛ የተቤተሰብ ስድስተኛ ኪንታሮት። ካውያ የወቤተሰብ ስንተኛ ናት? ስድስተኛ ካውያ። ካቦ የከቤተሰብ አራተኛ በቤተሰብ ሰባተኛ ካቦ። ካምፕ የመቤተሰብ ስድስተኛ የፐቤተሰብ ስድስተኛ ካምፕ። ካህን የሀቤተሰብ ስድስተኛ የነቤተሰብ ስድስተኛ ካህን። ካርታ ካልሲ። ኬላ ኬሻ የሸቤተሰብ አራተኛ። ኬክ ብዙ ጊዜ የግራ እግራቸው ካጠረ ያው አራተኛ ናቸው። የቀኝ ካጠረ ሰባተኛ። ፊደሎች በራሳቸው የራሳቸው ምልክት ስላላቸው እሱን ወደኋላ በሰራሁት ቪዲዮ ማየት ነው። ያንዳንዱ ፊደል ሁለተኛ ፊደሎች ምን አላቸው? ቅጥያ። ሶስተኛ ወደ ግራ ወደ ቀኝ ይንሻፈፋሉ። አራተኞቹ አንዳንዶቹ የግራ እግራቸው የሚያጥር አለ፣ እንዲሁም ደግሞ ወደ ቀኝ የሚንሻፈፋሉ። ሶስተኞች ወደ ቀኝ ነበር፣ አራተኞች ወደ ግራ ይንሻፈፋሉ። እንደዚህ አይነት ፊደሎችም አሉ። እግራቸው ወደ ታች የሚረዝምም አለ። የአራተኞች ነው። አምስተኞች ደግሞ በተመሳሳይ ሁኔታ ሁሉ አምስተኛ ፊደሎች እግራቸው ምን ይሆናል? ቀለበት ይኖራቸዋል እግራቸው። ስድስተኞች እንኳን ወጥ የሆነ እንዲህ ነው የሚባል ነገር የላቸው። እሱም በልምምድ ነው። ሰባተኞቹ ደግሞ ብዙ ጊዜ የቀኝ እግራቸው ሊያጥር ይችላል፣ ወይ ደግሞ ሌላ ከላይ ከአናት በኩል ቀለበት የሚመስል ነገር ሊኖራቸው ይችላል። ይህ መለያቸው ነው ማለት ነው። ኬንያ፣ ኬንትሮስ፣ ይሄ ኬክሮስ፣ ኬክሮስ፣ ኬንትሮስ፣ ኬንትሮስ። ክልስ፣ ክላሽ የከቤተሰብ ስንተኛዋ ናት? ሺ ስድስተኛዋ። ሺ አይደለች። ሺ እንደዚህ ትንጋደዳለች ወደዚህ ልክ እንደ ሰና እንደስ እንደሰና እንደስ። ክፍል ቻት ነው እንዲህ ያለች ክፍል ክፍል። ክርክር ሁለቴ ደጋግሜ ማለት ነው። ክቡርነቶ ክቡርነቶ የተቤተሰብ መጨረሻ። ኮሚቴ
ክቡርነቶ፣ ክርክር፣ ኮሚቴ፣ ኮሌታ፣ ኮሌጅ፣ ኮምጣጤ። የጠቤተሰብ አራተኛ እና አምስተኛ ኮምጣጤ። እዚህ ጋ ኮረንቲ፣ ኮረንቲ። እዚህ ጋ ኮካ